አቶ ልደቱ አያሌው ወደ ሀገር ቤት እንዳይገቡ መከልከላቸውን ተከትሎ የኢትዮጵያ መንግስት ንብረቴን ለመውሰድ አቅዷል ሲሉ ከሰሱ። ፖለቲከኛ ልደቱ አያሌው መንግስት ንብረቶቹን ለመውሰድ ዝግጅት እያደረገ መሆኑንና ወደ ኢትዮጵያ እንዳይመለሱ የጉዞ እገዳ እንዳደረገባቸውን የገለጹት ለበርካታ ዓለም አቀፍ የሰብአዊ መብት ድርጅቶችና ኤምባሲዎች በጻፉት ደብዳቤ አገር አልባ ለመሆን መቃረባቸውን ገልጸው በዘፈቀደ ውሳኔ ሲሉ የገለጹትን ጉዳይ እንዲቀለበስም በጠቅላይ ሚኒስትር አብይ አህመድ አስተዳደር ላይ ጫና እንዲደረግ ጥሪ አቅርበዋል። መንግስት ህይወቴ ሙሉ በትጋት ያገኘሁትን ንብረቴን ለመውሰድ መዘጋጀቱ ተነግሮኛል በማለት በደብዳቤው የጻፉት አቶ ልደቱ አያሌው ጠቅላይ ሚኒስትሩ ከከፍተኛ የመንግስት ባለስልጣናት ጋር ባደረጉት ስብሰባ ላይ ወደ ሀገሬ እንድመለስ ፈጽሞ እንደማይፈቅድልኝ በይፋ ተናግረዋል ብለዋል። አቶ ልደቱ የተረጋገጠ ትኬትና ጊዜው ያላለፈበት ፓስፖርት ይዤ ወደ ኢትዮጵያ ለመጓዝ የካቲት 3 ቀን በአትላንታ አየር ማረፊያ ብገኝም የጉዞ እገዳ ስለተጣለብኝ መንግስት እንዳልመለስ የአየር መንገዱን ማዘዙን የኢትዮጵያ አየር መንገድ አሳውቆኛል ብለዋል። አክለውም ይህንን በኋላ ላይ በኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው መንግስት የጉዞ እገዳ እንደጣለብኝ ተረጋግጧል ሲሉም ገልጸዋል። እገዳው ለኢትዮጵያ አየር መንገድ ብቻ ሳይሆን ወደ ኢትዮጵያ ለሚበሩ አየር መንገዶች በሙሉ እንደሚሰራ ተናግረዋል። አቶ ልደቱ እርምጃዎቹ የተቃዋሚ ድምጾችን ሁሉ ዝም ለማሰኘት የተደረጉ ጥረቶች እንደሆኑ የገለጹ ሲሆን መንግስት ያለ ህጋዊ መሰረት ዜግነቴን ለመንጠቅ እርምጃዎችን እየወሰደ ነው ሲሉም ከሷል። ከዚህ ቀደም የፓርላማ አባል የነበሩት አቶ ልደቱ ከኢትዮጵያ ከመውጣታቸው በፊት ለ5 ወራት ታስረው እንደቆዩ በደብዳቤ አስፍረዋል። ይህም የሆነው ምንም አይነት የወንጀል ድርጊት እንዳልፈጸምኩ በመግለጽ እንድፈታ በ3 የተለያዩ ፍርድ ቤቶች የተሰጠውን ውሳኔ በመቃወም ነው ብለዋል። አክለውም በሰብአዊ መብት ተሟጋቾች ድርጅቶች ድጋፍና በሌላ የፍርድ ቤት ውሳኔ ከኢትዮጵያ ከመውጣታቸው በፊት ለሕክምና ለማግኘት ወደ ውጭ ሀገር እንዳይጓዙ በህገወጥ መንገድ መከልከላቸውን ተናግረዋል። ከወጡ በኋላ መንግስት በሽብርተኝነት እንቅስቃሴ ውስጥ በመሳተፍ ውንጀላን በመክሰስ የስም ማጥፋት ዘመቻ መጀመሩንም ጠቅሷል። ፓስፖርቴንም ለመሻር ወይም ዜግነቴን ለመንጠቅ የተወሰደ እርምጃ ካለ አልተነገረኝምና ለፍርድ ቤት ህጋዊነቱን የማሳየት መብቴ ሊከበር ይገባል ሲሉም በደብዳቤው አስፍረዋል። አቶ ልደቱ የመንግስት እርምጃዎች በፖለቲካዊ ተነሳሽነት የተወሰዱ መሆናቸውንና ሌሎች ሰላማዊ ትግል እንዳያካሂዱና በመጪው ብሔራዊ ምርጫም እንዳይሳተፉ ለማድረግ የታሰቡ መሆናቸውን ገልጿል። የኢትዮጵያ መንግስት ሁለት ዜግነት የሌለውና ትክክለኛ የኢትዮጵያ ፓስፖርት ያለው ኢትዮጵያዊ ዜጋ ወደ ሀገሩ እንዳይገባ የሚከለክልበት ህጋዊ ድንጋጌ የለም ሲሉም ገልጿል። እነዚህ እርምጃዎች የኢትዮጵያን ህገ መንግስት፣ ኢትዮጵያ ያጸደቀቻቸውን የዓለም አቀፍ ህጎችና ኢትዮጵያ የፈረመቻቸውን የተለያዩ ሰብአዊ መብቶች ስምምነቶችን በቀጥታ የሚጥሱ ናቸው ብለዋል። በፕሪቶሪያው የሰላም ስምምነት ያልተተገበሩ ጉዳዮች የስምምነቱን ተፈጻሚነት ሊጎዱና ወደ ኋላም ሊመልሱ አይገባም ሲሉ ኦቦሳንጅ አሳሰቡም። በፕሪቶሪያው የሰላም ስምምነት ያልተተገበሩ ጉዳዮችን የስምምነቱን ተፈጻሚነት ሊጎዱና ወደ ኋላ ሊመልሱት አይገባም ሲሉ የሰላም ስምምነቱን በዋና አደራዳሪነት የመሩት የቀድሞ የናይጄሪያ ፕሬዝዳንት ኦቦሳንጅ አሳሰቡም። ኦቦሳንጅ ማሳሰቢያውን የተናገሩት የፕሪቶሪያ የሰላም ስምምነት አፈጻጸም ጋር በተያያዘ ከስምምነቱ ምን እንማራለን በሚል ርዕስ በአፍሪካ ህብረት አስተናጋጅነት ትላንት የካቲት 9 ቀን በተካሄደው ውይይት ላይ ነው። በውይይቱ ላይ የተፈራራሚዎቹ አካላት ተወካዮች እንዲሁም አደራዳሪዎች ታድመዋል። የዲዲአር እና የአወዛጋቢ ቦታዎች ጉዳይ መፍትሄ እስኪያገኙ ድረስ በሂደር መታየት እንዳለባቸው የገለጹት ኦቦሳንጅ የስምምነቱን ተፈጻሚነት ሊጎዱና ወደ ኋላ ሊመልሱት አይገባም ብለዋል። የፕሪቶሪያው የሰላም ሂደት ለአፍሪካዊ ችግሮች አፍሪካዊ መፍትሄ የሚለው መርህ አጉልቶ የሚያሳይ ነው ያሉት ዋና አደራዳሪው የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ አፍሪካዊ ተቋማት በአህጉሪቱ ያሉ ግጭቶችን መፍታትና ሰላም ማውረድ እንደሚችሉ የሚያሳይ ነውም ሲሉ ገልጸዋል። በአፍሪካ ህብረት በነበረው በዚህ ዝግጅት ላይ ንግግር ካደረጉ አካላት መካከል የሆኑት ተሰናባቹ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ማህማት ይህ ሪፖርት በመላው አፍሪካ ሰላምን ለማስፈን ለምናደርገው ጥረት መመሪያ የሚሆን ነው ማለታቸውን ቪኦኤ ያገኘው ዘገባ ያሳያል። የኢትዮጵያ መንግስትን በመወከል በፕሪቶሪያው ድርድር ከተሳተፉት ባለስልጣናት አንዱ የሆነው የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ በበኩላቸው የኢትዮጵያ መንግስት ስምምነቱን ለመፈጸም የሚያስችሉ እርምጃዎችን እየወሰደ እንደሚገኝ አብራርተዋል። ያልተፈጸሙ የስምምነቱ ነጥቦች ደግሞ በንግግርና በህግ ባከበረ መልኩ መቀጠል አለባቸው ብለዋል። ህወሓትን በመወከል ስምምነቱን የፈረሙት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በበኩላቸው ብዙ የስምምነቱ ይዘቶች አልተፈጸሙም በማለት የአፍሪካ ህብረትና የዓለም አቀፍ ማህበረሰብ አልተፈጸሙም ባሏቸው ነጥቦች ላይ ትኩረት እንዲያደርግ ጠይቀዋል። ከነዚህ መካከል ተፈናቃዮች
ጉዳይና የቀድሞ ተዋጊዎችን ትጥቅ ማስፈታት መበተንና ወደ ማህበረሰቡ መልሶ ማዋሃድ እንደሚገኙበትም በአጽንኦት ገልጸዋል። ዓለም አቀፍ ማህበረሰብ ትኩረት የሚያደርገው በትጥቅ ማስፈታት ጉዳይ ላይ ብቻ ነው ያሉት አቶ ጌታቸው፣ ነገር ግን በእነዚህ ታጣቂዎች መልሶ የማቋቋም ጉዳይም አብሮ የሚሄድ ጉዳይ መሆኑ መዘንጋት የለበትም ሲሉም ገልጸዋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም